ልጅ ብቻ ነው ወይስ እናንተም ነው? ጭራሽ እኮ እንጀራ አልበላም አለኝ። በቃ አቋጥራለሁ እንጀራው እንደዛው ሞልቶ ነው የሚመጣው። በቃ ቂጣውን ተነስቼ እንደዚህ ቢያንስ በሚጠቅመው ነገር ላድርግ እያልኩኝ እንቁላል እየጨመርኩ ምናምን እንደዚህ ብላ እንጂ እንጀራማ ጭራሽ ነው በቃ አልነካ ያለኝ ማለት ነው። እዚህ ጋም ተነስቼ ፒዛና አንድ ደግሞ ክሮሰንት ነገር ልሞክርለት ነው ያሰብኩት። ያው ሶሻል ሚዲያ ላይ የማየውን ነገር ለልጅ ይጠቅማል የምለውን ነገር እየሞከርኩኝ ነበረ። እዚህ ጋር አንድ ላይ አድርጌ ነው ያቦካሁት። ከዛ እለየዋለሁ ምክንያቱም ለፒዛውና ለክሮሰንቱ ትንሽ እዚህ ጋር ቫኒላና የገበታ ቅቤ ማድረግ ስለፈለኩኝ ለሁለት ከፍዬ እንደዚህ ለያየው ማለት ነው። እዚህ ጋር ለፒዛው ዳመጥኩኝና ቆራረጥኩኝ። ከዛ ክሮሰንቱን ደግሞ እንደዚህ በምታዩት መልኩ ዳምጬ እንደዚህ ቆራርጬ ቸኮሌት አደረኩኝ። እዚሁ ሶሻል ሚዲያ ላይ ነው ያየሁት እና የሚጠቅም ነገር ከሆነ ደግሞ ብንጠቀምበት እላለሁ። ድጋሜ ላሳያችሁ ነው። እንደዚህ አድርጌ አዘጋጀሁት ማለት ነው። እና ምሳቃ መቋጠር እንዴት እያደረጋችሁ ነው? የእናንተ ልጆችስ ምን ይበላሉ? ምን ይጠላሉ? እስቲ አካፍሉኝ። ምንድንስ ደግሞ መብላት አለባቸው የሚለውንም እሱንም ተጨማሪ አድርጎ ማለት ነው። ያው የኔ ልጅ እንደነገርኳቸው አትክልት ነገር አይበላም። እዚህ ጋር ራሱ ስጋ በጣም ብዙ ቀን እየመለሰብኝ ስለተቸገርኩኝ ያለ ስጋ ነበር መኮረኒውንም የሰራሁት። ለፒዛውም ስልሱን ያለ ስጋ ነበር ያደረኩበት። ሚኒ ፒዛውም በዚህ መልኩ ነበር ይወጣልኝ። ቆንጆ ሆኖ ነበር የደረሰልኝ።